እችን ለመድፈር አይደለም ለማየት እንኳን የምታሳሳ ህፃን ልጅን አፏ ላይ አሸዋ ጨምሮባት አስገድዶ ደፍሯት ያም አልበቃ ብሎት ሰውነቷን ስጋዋን በምላጭ ቆራርጦ ገሏት ጥሎ በእኔ ላይ የተፈረደው ውሳኔ ትክክል አይደለም ብሎ በይግባኝ ውሳኔውን ለማስነሳት መሞከር እጅግ በጣም ነው የሚያናድደው። እኔም የሴት ልጅ አባት ነኝ፣ ይህትም አለችኝ። ሴት ልጆቻችንን እነዚህ ህፃናትን የት ነው ወስደን የምናሳድጋቸው? የት ነው የምንደብቃቸው? የት ወስደን ነው የምናስተምራቸው? ለማንኛውም በህፃን ሄቨን ላይ የተፈጸመው ይህ ዘግናኝ ድርጊት ነገ ሁላችንን ቤት መምጣቱ አይቀርምና በህፃን ሄቨን ላይ ዘግናኝ ድርጊት በፈጸመው ግለሰብ ላይ ለሌሎቹ አስተማሪ ሊሆን የሚችል በቂ ቅጣት እንዲሰጠው እንላለን። ክፉ አረመኔ